ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የተለያዩ አዳዲስ እንዲሁም ደግሞ አስገራሚ የምንላቸውን መረጃዎች በመምረጥ ወደ እናንተ የምናቀርብበት ሰዓት ደርሷል። አብራችሁን በመሆን ይህንን የዩቲዩብ ቻናልም ሰብስክራይብ፣ የደወል ምልክት በመጫን አዲስ ነገር ሲለቀቅ እንዲደርሳችሁ በማድረግ እንድትከታተሉን እንጋብዛለን። ቀዳሚ ወዳደረግነው መረጃ ተሻገር። ዱባይ የአየር ላይ ታክሲን የሙከራ በረራ አደረገች። ዱባይ በመካከለኛው ምስራቅ የመጀመሪያውን በኤሌክትሪክ የሚሰራ የአየር ላይ ታክሲ ሙከራ አደረገች። ሙከራው የኤሚሬትስ መንገዶች ባለስልጣን መቀመጫውን አሜሪካ ካደረገው ጆቢ አቪዬሽን ጋር በመተባበር ለዚህ ዓላማ በተመረጠ በረሃማ አካባቢ መደረጉን ዢንዋ የዜና አውታር አስነብቧል። የአየር ላይ ታክሲ ሙከራ ዱባይ መጪውን ዘመን የሚመጥን የትራንስፖርት አገልግሎት ለማስተዋወቅ ያላትን ቁርጠኝነት ያሳያል ሲሉ ሼህ ሐምዳን ቢን መሐመድ ቢን ራሻድ አል ማክቱም ተናግረዋል። ታክሲዎቹ በሰዓት እስከ 320 ኪሎ ሜትር መብረር ይችላሉ የተባለ ሲሆን እስከ 360 ኪሎ ሜትር ድረስ የማካለል አቅም እንዳላቸው ተዘግቧል። መንደርደር ሳያስፈልጋቸው በቀጥታ ብድግ ብለው እንደሚበሩ የተነገረላቸው በራሪ ታክሲዎች ሲያስፈልግም ያለምንም ማንዣበብ ፌርማታ ላይ ያርፋሉ ተብሏል። ፓይለቱን ሳይጨምር እያንዳንዳቸው 4 ሰዎችን የመጫን አቅም ያላቸው በራሪ ታክሲዎች ሕዝብ ለሚበዛባቸውና ለሚጨናነቁ ከተሞች ፍቱን መድኃኒት ናቸው ተብሏል። በዱባይ ዓለም አቀፍ ኤርፖርት አቅራቢያ እንደ አውሮፓውያን አቆጣጠር በ2026 የአየር ላይ ፌርማታ ለመክፈት መታቀዱንም የኤሚሬትስ መንገዶች ባለስልጣን ጠቅሶ የቻይናው የዜና አውታር ዢዋን አስነብቧል። ምንም ነዳጅ ምንም ኃይል መሙያ የማያስፈልገው የፀሐይ ኃይል መኪና ይፋ ተደረገ። ፈጣሪዎቹን እንዳስተዋወቁት በፀሐይ ብርሃን ብቻ የሚንቀሳቀስና እስከ 1600 ኪሎ ሜትር 1000 ማይል ያለማቋረጥ መጓዝ የሚችል አዲስ የፀሐይ ኃይል መኪና ይፋ ሆኗል። ይህ ፈጠራ ለዘመናዊ የትራንስፖርት ስርዓት አዲስ ምዕራፍ የሚከፍት ነው ተብሏል። ይህ አብዮታዊ መኪና ምንም አይነት ነዳጅ ወይንም የኤሌክትሪክ ኃይል መሟያ ሳያስፈልገው በቀጥታ ከፀሐይ የሚገኘውን ኃይል በመጠቀም ይንቀሳቀሳል ነው የተባለው። ይህም የኃይል ሽግግርና የትራንስፖርት ዘርፍን ቀጣይነት ያለው ዘላቂነትን ያመላክታል ተብሏል። የዚህ መኪና ፈጣሪዎች በውስጡ የተገጠሙት እጅግ በጣም ዘመናዊ የፀሐይ ፓናሎች በቀጥታ የፀሐይን ኃይል ወደ ኤሌክትሪክ በመቀየር ለረጅም ርቀት ጉዞ የሚያስፈልገውን ኃይል ማቅረብ እንደሚችሉ ገልጸዋል። ይህ የቴክኖሎጂ ግስጋሴ በነዳጅ ላይ ያለውን ጥገኝነት በመቀነስ ለአካባቢ ጥበቃ ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። በአሁኑ ወቅትም ኢትዮጵያም የኤሌክትሪክ ተሽከርካሪን በማበረታታትና የኃይል መሟያ መሰረተ ልማቶችን በመገንባት ላይ ትገኛለች። ይህ የፀሐይ ኃይል መኪና ወደፊት ለሀገሪቱ የትራንስፖርት ዘርፍ ትልቅ አማራጭ ሊሆን ይችላል ተብሎ ይታሰባል። የድንጋይ ዘመን ነዋሪዎች ሀድዛዎች ወዲህ ዘመናዊ ዓለም የቴክኖሎጂን መራቀቅ ተከትሎ ከሰው አልፎ ሮቦቶች ከአስተናጋጅነት እስከ ፋብሪካ ሰራተኝነት ማሰማራት እየተለመደ መጥቷል። ወዲያ ደግሞ በታንዛኒያ አሩሽካ ክልል ውስጥ ኤሲያ ሐይቅ ዳርቻ ሰፍረው በዚህ መንደር በዚህ ዘመን ይኖራሉ ተብለው የማይጠበቁ ጎሳዎች ይኖራሉ። ሀድዛዎች ይባላሉ። የ21ኛው ክፍለ ዘመን በዚህ በሰለጠነ ዓለም በታንዛኒያ የከተሙ በቁጥር እስከ 1300 ድረስ የሚገመቱና ከ50,000 ዓመታት በፊት በድንጋይ ዘመን ጥንት የቀረውን አኗኗር እየኖሩ መሆኑን ያስደነቀው ዓለም እንደ ትንግርት እያያቸው ነውና እኛም ስለነዚህ ህዝቦች ጥቂት ለማለት ወደድን። በልዩ አኗኗራቸው የዓለም ብቸኛዎቹ ሳይለወጡ የቀሩ አዳኞችና ፍራፍሬዎች ለቃሚዎች ይሏቸዋል ሀድዛዎችን። በሀድዛዎች አፈታሪክ መሰረት ጎሳው 4 የእድገት ምዕራፎች አልፏል። ጥንታዊና የመጀመሪያ ገርናንቤ በመባል የሚታወቁ ናቸው። ረጃጅም ጸጉር ነበራቸው። ልብስ አይለብሱም። ምንም የጦር መሳሪያ ወይም ምግብ ማብሰያ ሰዓት አልነበራቸውም። ጥሬ ስጋ ተመጋቢዎች ነበሩ። ሁለተኛው ምዕራፍ ጅጅምቤ በመባል የሚታወቁት ጎሳዎች ያካትታል። ኑሯቸው ዋሻ ውስጥ ነበር። ጸጉራቸውን የሚላጩት ውሻዎችን ይዘው የሚያድኑ ነበሩ። ሀማካዋምቢ የሶስተኛው ምዕራፍ ሲሆን የሀድዛ ጎሳዎች የኖሩበት ነው። በቁመት አጫጭር ናቸው። ምግባቸው በአደን ያገኙት ነበር። ቀስት፣ ድስትና እሳት በመጠቀም ምግባቸውን የሚያዘጋጁ ነበሩ። ከሌሎች የአፍሪካ ጎሳዎች ጋር የንግድ ልውውጥ የጀመሩት እነዚህ ጎሳዎች ስለመሆናቸው አፍሪካን በጀት ሳፋሪ ጽፏል። የሀድዛ የመጨረሻ የጎሳ ዘመን ምዕራፍ ሀማይሽኔቢ በመባል የሚታወቅና ዛሬም ድረስ በአደንና ፍራፍሬ ለቀማ የሚተዳደር
የሚተዳደር ነው። ሀዲዛዎች በአፍሪካ ውስጥ ለረጅም ዓመታት በመኖር ብቻ አይደለም ልዩ የሆኑት፣ ይልቁንስ ልዩ በሆነ የአደን አቅማቸው እንጂ። በአነፍናፊ ውሾች ታጅበው የዱር እንስሳትን አድነው ይመገባሉ። ፍራፍሬ በመልቀም የተካኑ ናቸው። የሳር ምድርና ቁጥቋጦዎችን መልከ ብዙ የእጽዋት አይነት ባለበት ይኖራሉ። በጥቅጥቅ ጫካዎች የዱር እንስሳትን አድነው ይመገባሉ። ከርከሮ፣ ዝንጀሮ፣ ጦጣ ከተገኘ ምርጥ ምግባቸው ነው። ጨጓራውን ማጠብ የሚባል ነገር አይታሰብም። ውሃ ሳይነካው ዝም ብለው መብላት ነው። ሌላውን ስጋ ቀቅለው ይመገቡታል። በዚህ ጎሳ ውስጥ ወንዶች አደን ወጥተው ስጋ ማምጣት ይጠበቅባቸዋል። ማር መኖሩን የምታመላክት ወፍ በተመለከተ ውሻ ይዘው ጫካ ይገባሉ። ሲመለሱ ምርጥ የጫካ ማር ይዘው ነው የሚመጡት። የሴቶች ድርሻ አትክልትና ፍራፍሬን ለቅሞ ማብላት ነው። ሀዲዛዎች የሚናገሩት ቋንቋ ሀዲዛን ይባላል። ይህ ቋንቋ የየትኛውም የአፍሪካ ይሁን የዓለም ክፍል ውስጥ አይነገርም። ከየትኛውም ቋንቋ ጋር ዝምድና የሌለው ግሉል ቋንቋ ነው ሲል አፍሪካ ጂኦግራፊ ድህረ ገጽ ጽፏል። ቋንቋውን ሲያወሩ ላንቃቸውን በብዛት ይጠቀማሉ። ምላስን ከላንቃ ጋር በማጣበቅ በሚያወጡት ለጽሁፍ በሚያስቸግር አነጋገር ከንፈራቸውን አሞጥቡጠው ድምጻቸውን ለማውጣት ይሞክራሉ። ከቃል ይልቅ የሚያወጡት ድምጽ የበለጠ ትኩረት ይስባል። ቱሪስቶች ስማቸውን ሲጠይቋቸው የሚናገሩበት መንገድ ይገርማል፣ ግርታንም ይፈጥራል። የተናገሩትን ቃል ለመጥራት ከባድ ነው። ወፍ የሚናገር ወይም የሚጮው ሊመስላችሁ ይችላል። ሀዲዛዎች ለረጅም ዓመታት ሊሰብኳቸው የሞከሩትን ሚሽነሪዎች አልተቀበሏቸውም። ይልቁንስ በሰው ልጆች እኩልነት ከማመን ሌላ ሃይማኖት የላቸውም። በታሪካቸው ረሃብ የሚባል አደጋ ገጥሟቸው አያውቅም። በዙሪያቸው ያሉ ሌሎች ህዝቦችን የረሃብ ሰለባ ሲሆኑ ሀዲዛዎች ራሳቸውን ይመገባሉ። ለዛሬ ከሚበሉት በስተቀር ለነገ በሚል ትርፍ ማስቀመጥ በባህላቸው አይፈቀድም። ከሚበላው ውጪ የሚሰበስብ ጨካኝ ተብሎ ይታመናል። ሀዲዛዎች አካባቢያቸውን ከመቀየር ይልቅ መላመድን ያውቁበታል። ድርቅ ሲመጣም ምግብ ወዳለበት አካባቢ በመሄድ መኖር ይቀጥላሉ። እንዲህ የኖሩት ሀዲዛዎች አሁን ዘርፈ ብዙ ፈተናዎች ገጥሟቸዋል። በቱሪስቶች አማካኝነት አልኮል መጠጣት ጀምረዋል። ለበሽታ ለወረርሽኝ እየተጋለጡ ናቸው። የግብርና ስራ መስፋፋት አካባቢያቸውን ለቀው እንዲሰደዱ እያደረጋቸውም ይገኛል። የቀድሞው አኗኗራቸውን ለመቀጠል እየተቸገሩ ናቸውና ሰልጥነናል ያለው ዓለም ለማህበራዊ ሚዲያ ንግድ እየተጠቀመባቸው አኗኗራቸው ከቀን ወደ ቀን እየተለወጠም ይገኛል። ትንኝ የለሿ አይስላንድ በዓለም ላይ ትንኝ የሌለባት ብቸኛዋ ሀገር አይስላንድ መሆኗ ተገለጸ። ይህችም እሳት ገሞራዎች፣ የበረዶ ግግሮችና የሰሜኑ መብራቶች መገኛ በመባል የምትታወቀው ሀገር ከትንኝ ንከሻ ነፃ በመሆን ልዩ ቦታን ይዛለች። በአይስላንድ ያለው ፈጣሪ ቅዝቃዜን መቅለጥ ዑደት ትንኞችን እንቁላል የሚጥሉበትና የሚራቡበት ሂደትን ያናጋል ተብሏል። የሀገሪቱ የመሬት አቀማመጥ ውሃን በፍጥነት የሚያፈስ በመሆኑ ትንኞች እንቁላላቸውን የሚጥሉባቸው ምቹ ኩሬዎችና የቆሙ ውሃዎች የሉም ተብሏል። ትንኞች ወደ አይስላንድ ለመድረስም ሆነ ለመኖር የሚያስችል ምቹ ሁኔታ አላገኙም። ሳይንቲስቶችም ቢሆኑ በአይስላንዱ ያለውን የአየር ንብረት በመኮረጅ በቤተ ሙከራ ውስጥ ትንኞችን ለማራባት ቢሞክሩም አልተሳካላቸውም ነው የተባለው። ስለዚህም መላው ዓለም ከትንኝ ንክሻ ጋር ሲታገል አይስላንድ በሰላማዊና ትንኝ በሌለበት የበጋ ምቾት ትደሰታለች ተብሏል። የሚረጩ ጸረ ትንኝ ኬሚካሎችም ሆኑ መብራቶች አያስፈልጓትም። ንጹህና ከትንኝ የጸዳ አየር ብቻ ነው ያሏት ተብሏል። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።